በደንብ አዳምጠኝ ከተለያየ ቦታዎች ብር የሚገባል ለምንድን ነው አሜን ዲዛን ላንተ የምታስገባው ከሷ ጋር ነው ዲል ያደረከው ነገር ግን እነዚህ ልጆች እንኳን ደውለው ሲያሳውቁ ማወቅ አለብህ አላቅም እኔ አሁን አሜን እየከተትሽ ያለሽው የመጀመሪያው ነገር በላይ ነው ምክንያቱም በተለያየ የባንክ አካውንት ብር እየገባለት ነው በላይ ላይ ለመግባቱ ደግሞ ልጆቹ ምስክር ናቸው ለምንድን ነው የሰጣችሁ ሲባሉ ደግሞ ወደ ዱባይ ለመላክ ነው በላይ ግን ምንድነው የሚለው እኔ ነጋዴ ነኝ ነው የሚለው ዋቴቨር አለማወቅ ከተጠያቂነት ስለማያድን የመጀመሪያው ተጠርጣሪ በላይ ነህ የመጀመሪያው ነገር ምክንያቱም የሚገባልህ አንተ ለንግድ ነው ብለህ ነው የምታስበው የሚገባልህ ብር ግን ለንግድ አይደለም خلاص يا بشر እሱን እና ተስፍሽ ያነጋግሩታል እመኝ አሜን ላይ ነው ሲሲመጭ ሼር አድርጉልኝ ገባ ልብስ ሼር አድርጉልኝ አትሸጭም እናቴ ትሙት የነዚህ ልጆች ብር ካልመለሽ ወይ ልብሱ ለበላይ የሱቅሽን ልብስ እንዳለ መልሰስ እነዚህ ባላገሯ ጋር የመጣውን ብርና የዚህ ባቃ ተመልሻለሁ ጋይስ በላይ ምን አድርግ የምትሉ ሰዎች በላይ ማጣራት አለበት በላይ መጣራት አለበት ታሪ ላውራ ይኸውልሽ በነገራችን ላይ በላይ ነው ያለው በደንብ ማለት ነው በላይም በደንብ አውቀዋለሁ ስልሽ በላይ አሁን ለምሳሌ እዚህ ልብስ የሚሰሩ ልጆች ካሉ እየሰራ ለነሱ እንትን ይላል እኔም ከዚህ በፊት ልብስ ከበላይ ጋር አሰርቻለሁ ከበላይ ጋር ማለት ነው በላይን ማቀው በስራ ነው እንጂ በእንደዚህ አይነት ነገር ሲጀመር አላቆም እንደዚህ አይነት ነገር ሁላ በላይ አያደርግም ለምን ብቲ አሁን ለምሳሌ ከስተመሮቼ ይልኩልሃል የከስተመሮች አካውንት ነው ብላ ትልክለታለች እሱ ምንም የሚያውቀው ታሪክ የለም እዳውን ነው የሚቀበለው ይሰራላታል የሚቀበለው ገንዘቡን ነው እንጂ ገንዘቡ የምን ይሁን የደላላነት ይሁን የምታመጣበት ይሁን አይዲ የምታሰራበት ይሁን በላይ የሚያውቀው ታሪክ የለም ኖርማሊ ግብስ ኦኬ ስለዚህ ዞሮ ተቀበልኩ ሜሴጅ አለ ሜሴጆች አሉ ምን አሉ መረጃ ያቀርባሉ እነዚህ ልጆች እኮ መረጃ ሊያቀርቡ እኮ ነው መሲስም አሁን አንቺ ልንገርሽ እኔ አላቅም በይና ከተጠያቂነት ትድኝ እንደሆነ ይው አላቅም ማለት እኮ አይችልም አላቅም ማለትም አይችልም ባንኩ ገብቶ ኦልሬዲ ደረሰኝ አለ ስለዚህ በላይ የተቀበለው እዳው ነው ማለት በላይ የተቀበለው እዳው ይሁን እንጂ አሁን ግን እና ሜንዲዛን በጣም ወደ የሚያተኩረው በላይ ላይ ነው ምክንያቱም ብሩ እየተላከ እንደው ምንድነው የተባልነው እኛ ወንድሜ ነው እኔም እኮ አልኩሽ አሁን መሲ እኔ ለምሳሌ ኢትዮጵያ አለን የምናመጣው ቃለ ባልትና አለ ዋቴቨር አለ የምንሰጠው አካውንት አለ ኃላፊነቱን የሚወስድልን ሰው አለ ስለዚህ የሆነ ችግር ቢፈጠር በመጀመሪያ የሚያዘው ያ ሰው ነው ስለዚህ አሁን እኛ እየሰጠን የነበረ የገባበትን ብር ማን ነው ስንል የነበረው በላይ ነው ምክንያቱም እኛ በላይ የምናቀው ወንድሜ ነው ሲሉ ስለነበረ ስለዚህ በላይ ራሱን ማጥራት አለበት እንዴ በማንም ሌባ ታዲያሱ እና በላይ በማንም ሌባ እሱ ይወጣይ ሳሪ በላይ ተቀበል ኦንላይን እኮ የለም እኮ በላይ ኦንላይን እኔ ራሱ እንደዚህ በላይ ነው በላይ ሆኖ ሳቅ ማሲሻ በላይ በማያውቀው ነገር እነሱ ገደል ውስጥ እየከተቱት ነው እነዚህ ሌቦች በማያውቀው ነገር አስቢ እዛ ማንንም ብር ይልካል በበላይ ይላካል ማንንም ብር ይልካል በበላይ ይላካል ተናገረ እኮ ብር ይገባልኛል ብር ማስገባልኝ ግን ለልብስ ነው እኔ ባለክላት ሲጀመር የእነሱን ብር አለበት ግን በላይ ደግሞ አሁን ሜቶሽ ብር አለባት ጨራሽ በሲሻ አስተካክሉ ገንዘብ አሜን ጋር እንትና ማነው ስሙ በላይ ጋር የሚገባው ገንዘብ ተቀማጭ እንዲሆን ነው ስለዚህ የተቀመጠ ብር አለ አዎ አልሰማሻትም እንዴ ስትል እንደዛ ይቺ ዋጋ ተቀማጭ አይደለም አስገቢው በላይ ይናገራል ማለት እንዴት ሰው ለልጁና ለባሏ አታስብም እግዚአብሔር በጸባይ መፍታት ስትችል ሰው መጥፎ እርምጃ እንዲሄድባት ሰው ለምን ታረጋለች እመቤቴ ማንም የሚገዛት ትችል ሴት ነው ምን እንደው ታውቂያለሽ 7000 ሰው ንቃ ነው ወረደችው ጋይስ ይግባ የት አለ በላይ ይግባ በላይ ያለ ነው በላይ አንድ ቁጥር ጻፍ አስገቡታል እኛ በላይ ገብቶሻል ስም አሁን እኛ አይተሽ ከሆነ መሲ የአካውንት ቁጥር ስጡን ስንል የሱ ነው የተሰጠን ስም የሱ ነው የተሰጠን ስልክ የሱ ነው የተሰጠን
ምናምን የለም ገባሽ? ኔትወርክ ከሌለ ስልክ ቁጥርህን ለመሲ ላክላትና እኔ ዳይሬክት ደውዬ መስመር ላይ እኔ ስልክ አለኝ ቀጥታ ደውይለትና እዚህ ላይ ብላይና ኔትወርክ ቢስላል ላስገባው። እነዚህ ጦሰኞች ሰው ሁሉ ያነካካሉ። አይደል በላይ ምንም አያውቅም። በነገራችን ላይ እነዚህ ሌቦች ናቸው ውስጥ የተከተሉ እኮ። ታዲያ እኛ እኮ አይተሽ ከሆነ አካውንት ሲባል የበላይ ተሰጠ፣ ስም ሲባል የበላይ ተሰጠ፣ ቁጥር ሲባል የበላይ ተሰጠ። ሰውየው በማያውቀው ነገር ነው እንግዲህ በማያውቀው ነገር ነው ችግር ውስጥ እየገባ። ምክንያቱም እና እነሱ ፐርፐዛቸውን ያሟላሉ፣ ግን ሰውየው ደግሞ ሻጭ ነኝ ብሎ ለዋጭ ነኝ ብሎ እሱ ሐራም በማያውቀው ነገር እነሱ ፐርፐዛቸውን እየተጠቀሙ ነው። ባለጌዎች ማለት ነው። ይሄ ነው እንግዲህ ስራው። ተመልከቱ፣ እንደዚህ ነው። እኛ አሁን ማለት ነው የመጨረሻ ደግሞ ምን አለ መሰለሽ፣ ይሄ ልጅ ተበድሮም እዚህ ካሉ ልጆች ማሰባስቦ አይዲውን እንትን ብሏል። አይዲው ኦልሬዲ ተሰርቷል፣ ግን 500 ብር አለበት አይሰጥም ማለት ሳሪ ሚውታርጂ መጥቷል። ይኸው ሰላም እንዴት ናችሁ? እንዴት ነህ? እግዚአብሔር ይመስገን። ለረጅም ሰዓት ጻፍኩኝ። እንዴት ነህ? እንኳን ደህና መጣህ። እንኳን በሰላም ጠበቃችሁ። ሁሉ ሰላም አለን ወንድሜ፣ እንኳን ደህና መጣህ። ይቅርታ እንዴ በቅዱስ ሚካኤል እንዴ ምን ጉር ነው እንዴ? የኔ አክንዳች ምን ጉር ነው? አዎ ይኸውልህ በላይ አሁን እኛ ምን እንደሆነ ታውቃለህ? እዚህ ጋር እቺ አሚን ዲዛን የምትባል እህታችን በብዙ መንገዶች የልጆችን ብር እየወሰደች እንግዲህ ባለው መረጃ መሰረት ካንተ ልብስ ትወስዳለች። ብር የሚሰጥህ ያንተ ብር የሚከፈለው በእነዚህ ልጆች ብር ነው። ገብቶሃል? አሁን እኛ አካውንት የገባበትን ብለን ነው እኛ አብዛኛውን የምንጠይቀው። ምክንያቱም እዚህ ላይ አብዛኞቹ ሊያምኑ ስለማይችሉ በህግ ለመያዝ ስለምንፈልግ አካውንት የገባው በማን ስም ነው የማን ቁጥር ነው ብለን ስናጣራ ያንተን አገኘን። ካንዳይሉ 2-3 አገኘን። አሁን ቅድም የጠራሃቸው ልጆች ሙሉ ናቸው እዚህ ያሉት፣ ሌሎችም አሉ። እንደውም ቅድም 800 ድርሃም ለመውለድ ብላ ሰጥቻት ብላ ያለች ልጅ ነበረች። እና አንተን ለዛ ብለው ነበር የጠሩ። እኛ ደግሞ እንደዛ ከሆነ ወንድምህ ነው ወንድምሽ ነው ብለን ነበር ያመንነው። ወንድምሽ ነው የሚል ነገር ስለነበረ ጥሩ ብለን ለህግ አካል ሰጠን። ያንን ነገር ስንሰጥ አሁን ብዙ ሰዎች በላይ ሲሉ አንተ መሆንን ስናቅ አንተን ስናመጣህ ደግሞ አንተ ነጋዴ ነህ፣ ለሷ ልብስ ትሰጣለህ፣ የሚገባው ብር ከማን ይሁን ከምን ይሁን አቅጣጫ አታውቅም። እኛ ደግሞ በላይ ማማሩ ላይ ነው የሚገባው ብር። ስለዚህ በላይ ማማሩ ነው መያዝ ያለበት፣ በላይ ማማሩ ነው መጠየቅ ያለበት ብለን ደግሞ ኮምፕሌን እያቀረብ ነው። ሌላ ታሪክ ነው ወንድሜ። ስለዚህ ሰሚ ሳርዬ እኔ አንቺን ለረጅም ሰዓት በጣም ብዙ ጊዜ አውቅሻለሁ። የምትሰሩ ጥሩ ነገሮችን ብቻ የምትሰሩ ግን ቅድም ያየሁት ነገር የሚደብር ነገር ለምሳሌ በተለይ ከመሲ የሚደብር ነገር ይችላል። አውቃታለሁ መሲን ግን ልንገርሽ እኔ በላይ ስም ይባላል የራያ ቆቦ ልጅ ነኝ። ስራዬ ሁለተኛ ስራ ነው። ራያ ቆቦና አዲስ አበባ ሱቅ አለኝ። ከዚያ ውጭ አንድ ነገርም የሰው ብር በልቼ ከሆነ የትናንትና ቅዱስ ሚካኤል ይፍረድብኝ። የሰው ብር በልቼ ማቅ ከሆነ አሚን ዲዛይን እማቃት በንግድ ነው። የታሰው የሚባል ልጅ አዲስ አበባ የጎንደር ልጅ ሰራ እንትን ብሎ እና ደግሞ የኔ ጓደኞችም አሉ። በዛ ጉዳይ አውቃታለሁ። ብዙ ጊዜ ታጭበረብራለች። እኔ በማውቀው እግዚአብሔር በሚወደው ብዙ ነገሮችን ማስታወቀኛለች። ግን ከሁለት ወር በፊትና ከወራት በፊት ግን ብዙ ሰዎች መጥተው በላይ በአታንካውንት 180 ሺህ ብር ገብቷል፣ በአታንካውንት 60 ሺህ ብር ገብቷል። ይሄ ብር ደግሞ እኔ ከኢትዮጵያ ወደ ዱባይ ሰው ሄዳ መሰለኝ እርግጠኛ ባልሆንም እና ይሄ ብር ደግሞ የላባችን ስለሆነ ብራችንን መልስልን ሲሉ ማን ያስገባው ስላቸው ሩት የምትባል ልጅ አሉኝ። ሩት የምትባል ልጅ ከሆነ ታዲያ እኔ እኮ የልብሴ ብር ነው። ምናልባት ደግሞ አሁን እሷ 120 ሺህ ብር ኖሮባትኝ ጨምራ ብር አስገብታ 10 አፍሪካሽ አስተላልፋለሁ። እኔ ብር የለብኝም።
ብር አለብህ በህግ ደረጃ የምትል ከሆነ ደግሞ ሂዱ፣ እኔ በፈለገ እሰጥሃለሁኝ፣ ግን እኔ ብር የለብኝም አልኩኝ። እሺ ብለው እነዚያ ልጆች ግሩፕ ተከፈተ ዋትስአፕ ላይ። የኔ ሚስት የምትኖረው አሜሪካ ነው፣ ትይ ትባላለች፣ ወይ ደግሞ እዚህ ስታማራ አሁን ማስገባት ትችላለህ እዚህ ጋር። እሷ ደግሞ ራሱ ለምንድን ነው የሰው ብር እንደዚህ አለችኝ። ከዛ ሰላይቃል ልጅቷን እንደዚህ ነው አለችኝ። እኔ የለብኝም የልብስ ብር ስለሆነ እንደዚህ የለብኝም አልኩኝ። እኔ ማቃል ምርነቻ ደስ ይምባል ጓደኛ አለ በሱ ነው። እዛ ደግሞ ጌች ይምባል ደግሞ የጎንደር ነበር በዛ ጉዳይም ነው። እና አሁንም ካለች አስገቧተኝ። ከዛ እንደዛ ከሆነ በኋላ እነዚያ ልጆች እንደዛ አንተ ለሷ ምንም ብር አስተላልፈህላት አታውቅም? ለምሳሌ አሁን 180 ሺህ ብር ካስገባችልኝ 40 ሺህ ብሩን ለእናቴ ወይ ደግሞ ለአባቴ ወይ ደግሞ ለጓደኞቼ ካይ እናስተላልፋለሁ። እኔ ግን ብር ማንም ኑሮ ያንን አካውንት ትሰጣለህ ለእናት ለአባት ለከሌ ተብሎ ታስተላልፍ አሁን ከፈለገ ትሰጣለህ። ያ ነው አንተ ነፃ እዚህ ቁጭ ብላችሁ እዚህ ልሰራችሁ ይችላል። አሁን ላክ ወደ መሲ ወደ ሳሪ ከዚያም በኋላ በቀደም እንደዛ ሲጠይቁኝ አንቺ ሂሩት ለምንድን ነው ልጆች እየጠየቁኝ ነው ብር አለብሽ እንዴ እንደዚህ ሰብዬ ስጠይቃተኝ ድሮም ከአቅራቢያ ያላችሁ ሰዎች ሾካኮች ናችሁ። ከአቅራቢያ ያሉ ሰዎች በሙሉ የኔ ሾካኮች ናችሁ። እኔ ብር እንደለብያውኩ እንደዚህ አንተ ሾካካ ምናምን ብላ በጣም ሰደበችኝ። መብሬ ዲዛይን ይባል ልጅ አለ እሱ ራሱ ልብስ ልኬልታለሁኝ። የሱ ልብስ ይፍራሱ ከዚህ ከሄደ በኋላ ያዘዙኝ ልብስ በሙሉ ሁሉንም መለሱና የኔ ወንድማ ያለ እቃዬን በሙሉ ለሰጡና ብራችንን አንጣሉኝ። መብሬ የሚባለው በጣም ብዙ ብር አለበት ከኔ ከሰው ላይ 800 ምናምን ሺህ ብር አለኝ ከሰው ላይ ሰጠው ስላቸው አይሰጡኝም። እኔ ማልወደው ነገር ላይቭ ላይ መግባትም በህይወት ዘመኔ አድርጌውም አላውቅም። አሁን ደውለው ላይቭ ላይ ግባ ሲሉኝ ካለውበት ወጥቼ ሩቅ ቦታ በእግሬ ሄጄ ነው አሁን የገባሁት። ብር አለበት አረ በላይ እንደዚህ ካለኝ መድኃኒዓለምን የዛራ ዳራ እንደው የጨለማ ይፍረድብኝ። እኔ ብሩን አሁን መልሳለሁ። እኔ ግን ብር ኖርብኝ የማያውቅም የሰው ብርም ይዤም አላውቅም። ይቺኛይቱ ግን ሩት የምትባለው ልጅ ስጠይቃት ተሳደበች። ምልክ ማቃቲ በሰው ነው እዚያ የተለያየ ነገር ስትናገር ደግሞ ስርቧ በጣም ከባድ ነው። መብሬ የሚባለው ይሮስ ላይቭ ላቀርቡ ፈልጌ ሎኬሽኑን አውቀዋለሁ፣ እሷን ሎኬሽን ማቃለሁ። እነዚህ ልጅ ተይቆራሱ ሆዱ ካለች ቦታ ይሄ ነው። እኔ ግን ብር የለብኝም። የሚገባ ላይ የልብስ ብር ነው። ለምን ብትል በጣም ብዙ ብር አለባት እሷ። የ300 ሺህ ብር ታዝና የምታስገባልኝ 50 ሺህ ብር ነው። ዛሬ ግን ሁሉም ሰው ደውል ላይቭ ግባ ሲሉኝ እሺ ብዬ አሁን ለምን እናጋዘን ገባው ዙራ አሁን አንዴ ግን እናገር ባዘበዙ መፍትሄ የለውም። እኔ ብር ካለብኝ እያንዳንዷ ነገር ይናገሩ። እሷን ጥሯት አሚን ዲዛይን ጥሯትኝ ብር ካለብኝ ይኸው እሰራለሁ። እኔ ግን ብር ነው ቢያቅም ሳሪ አንቺን በብዙ ነገር ብዙ ጊዜ አውርተናል እና አንቺን አውርተናል ብዙ ነገር። እኔ ልንገርሽ ከሰው ላይ ብር ይኖረኛል እንጂ እኔ ከሰው ላይ ብር ኖርብኝ አያውቅም። እዚህ 6700 ብር 6800 ሰው ላይ ብር ኖርብኝ አያውቅም። እንደውም እኔ ብር አለኝ ከሰው ላይ ይሄን እመኑ። አረባ ላይ ያለብህ ካሉኝ መስገን እከፋለሁ። ግን ወረድኛ ያለው በላይ ግን አንድ ነገር ልንገርህ። አሁን እኛ ማለት ነው ከይቅርታ ጋር ስለመጣህ ደስ ብሎናል፣ ስለጠሩህም ደስ ብሎናል። ምክንያቱም በዚህ ሁኔታ መጥራቱ በጣም ደስ ይለናል። እኛ በላይ